በክፍል 2 የምናየው ሶሻል ሚዲያና አልጎሪዝም ነው። ሶሻል ሚዲያና አልጎሪዝም ማለት ምን ያገናኛቸዋል ወይም ደግሞ የአንድ ፕላትፎርም ከሌላው ፕላትፎርም ምን ይለየዋል የሚሉትን ቀድመን ማወቅ አለብን ማለት ነው። አንድ ሰው ሶሻል ሚዲያ ከመጠቀሙ በፊት የሚጠቀምበትን ዓላማ ሊያውቅ ይገባል። ለምሳሌ ፌስቡክ ላይ የምናስተዋውቀው ቴክስት ወይም በግራፊክስ መልክ ወይም በቪዲዮ መልክ ከሆነ የትኛው ቪዲዮ ፕላትፎርም ላይ ቢለቀቅ ሞር ተደራሽ ይኖረዋል የሚለውን ማሰብ አለብን። የምንፖስተው ቴክስት ከሆነ ፌስቡክ ፖስት ወይም ደግሞ ፊት ለፊት የምንለጥፈው ነገር ቴክስት ቢሆን ችግር የለውም ማለት ነው። ሌላው በግራፊክስ መልክ ወይ ደግሞ በፎቶ መልክ የምንለቃቸው መረጃዎች ወይም ደግሞ ኮንቴንቶች ምን ሊሆን ይችላሉ? ፌስቡክ ፖስት ላይ አሁንም በቀላሉ ልንለቀው እንችላለን። ሌላው እንግዲህ ቪዲዮ በምንለቅበት ሰዓት በአንድ ሶሻል ሚዲያ ላይ ልንጠነቀቅ የሚገባው ምንድነው? በቀጥታ ፌስቡክ ላይ ያልሆነ ሬሾ ወይም ደግሞ ሬሾ ሳይዙ የዩቲዩብ የሆነ እሱን ነገር ቀጥታ ፖስት ብናደርገው ብዙ ላይታይልን ይችላል። ምን ልንጠቀም እንችላለን? የሶሻል ሚዲያ ፕላትፎርሙን መምረጥ አለብን። ለምሳሌ ሶሻል ሚዲያ የራሱ የሆነ ሌላ የቪዲዮ መልቀቂያ ሪልስ የምንለው ፕላትፎርም አለ። ስለዚህ ቪዲዮዎችን ፖስት ስናደርግ በሪልስ ነው የተለቀቀው የሚለውን ቼክ ማድረግ አለብን ማለት ነው። ሌላው ትሪድ የምንለውም አለ። እንደዚሁ በግራፊክስና ቴክስት የምንሰራቸውን ስራ ፌስቡክ ትሪድ የምንለውን ተጠቅመን በቀላሉ ተደራሽ ማድረግ እንችላለን ማለት ነው። በተለይ አሁን ቲክቶክ ከመጣ በኋላ አጫጭር ቪዲዮዎችን በቲክቶክ ላይ እንደምንለቀው ሁሉ ፌስቡክም ኮምፒቲሽን ሲሆንበት ማንም ተጠቀመ ሪልስ የሚለውን በቀላሉ ቫይራል እንዲወጣ ሰዎች በስቶሪ ደረጃ እና በዚህ ፕላትፎርም በመጠቀም ሰዎች ጋር በቀላሉ ምርታቸውና አገልግሎታቸውን ተደራሽ ሊያደርግላቸው ችሏል ማለት ነው። ሶሻል ሚዲያ እና አልጎሪዝም ምን ያገናኛቸዋል ብለን ካሰብን ደግሞ አንድ ፕላትፎርም ክሬት ከመደረጉ በፊት ካምፓኒዎች አንደርስታንድ አድርገው ወይም ደግሞ አናላይዝ ወይም ሰርቬይ ወስደው የሚጠቀሙት ምንድን ነው? ሰዎች ለስራቸው ለምርቶቻቸው ወይም ደግሞ ለማስታወቂያ ስራቸው የትኛውን ቴክኒክ ወይም ደግሞ አልጎሪዝም ወይም ቀመር ብንጠቀም ነው ሰዎች አንደርስታንድ የሚያደርጉም ብለው ስለሚያስቡ አልጎሪዝምን ክሬት ሲያደርጉ እንግዲህ ብዙ ነገሮችን ኮንሲደር አድርገው ነው ማለት ነው። የመጀመሪያው ኳሊቲ ነው። አንድ አልጎሪዝም ክሬት ሲደረግ ኳሊቲ የሆነ ቪዲዮ ወይም ደግሞ የምንሰራው ኮንቴንት ኳሊቲም እንደዚሁ የተሻለ መሆን አለበት ተብሎ ይታሰባል። እንዲሁም የምንሰራው ስራ ቪዲዮ ነው፣ ግራፊክስ ነው ወይም ደግሞ ኦዲዮ ነው የሚሉትን የመልቲሚዲያ አይነቶች ለይተው የሚፖሰትበትን ወይም ደግሞ አላማውን ለይተው አልጎሪዝሙን ይሰሩታል ማለት ነው። ሌላው እንግዲህ የዲቫይስ ኳሊቲያችንን ቼክ የሚያደርጉበት መንገድ አለ ማለት ነው። ስለዚህ የነዚህ ድምር ውጤት አጠቃላይ ምን ይባላል? ሬት ይባላል። ስለዚህ ኳሊቲ ሬታችን ወይም ደግሞ አልጎሪዝም ሬታችን ካልኩሌት የሚያደርገው ኳሊቲውን ሊሆን ይችላል፣ የኮንቴንቱን ጥራት ሊሆን ይችላል፣ የቪዲዮ ፕሮዳክሽን የኤዲቲንጉን ኳሊቲ ሊሆን ይችላል፣ እንዲሁም የዲቫይስ አይነቶችን አንድ ላይ ደምሮ አልጎሪዝም ሬቱ ካወጣ በኋላ ሶሻል ሚዲያ ፕላትፎርማችን አንደርስታንድ አድርጎ የራሱን የሆነ የኦዲየንስ ወይም ደግሞ ሰዎች ተደራሽ የሚሆነውን መጠን ይጨምርልናል፣ ሊቀንስልናል ማለት ነው። አይታችሁ ከሆነ ፌስቡክ ላይ ፖስት በምታደርጉበት ሰዓት ተከታታይ የሆኑ ኳሊቲ ያላቸው ግራፊክሶችን ወይም ደግሞ መልእክቶችን በምትለቁበት ሰዓት ኦዲየንሳችሁን ጨምረነዋል፣ ምክንያቱም የተጠቀማችሁት ኮንቴንት በጣም ጠቃሚ ነው ብሎ አናላይዝ ያደርግና በኖቲፊኬሽን መልክ ይሰጣል። ያ ማለት እናንተን ለማበረታታት ይጠቀምበታል ማለት ነው። የምንጠቀመውን ፕላትፎርም ምንጊዜም አልጎሪዝሙ ምን ይመስላል ወይም ደግሞ የተፈጠረበት ዓላማ ለሾርት ቪዲዮዎች ነው ወይስ በቴክስት ወይም በፒክቸር መልክ ለሚለቀቁ ኮንቴንቶች ነው የሚለውን መጀመሪያ ከተለያዩ መረጃዎች መውሰድ አለብን ማለት ነው። እንግዲህ መረጃዎችን ከየት ልናገኝ እንችላለን? ሶሻል ሚዲያ ፕላትፎርሞች በየጊዜው ይቀያየራሉ፣ ይለዋወጣሉ። ስለሚቀያየሩ አንድ አዲስ ፕላትፎርም በሚመጣ ሰዓት ቀጥታ ወይም ጎግል አድርገን ሊሆን ይችላል በተለያዩ የኤአይ የመረጃ ቴክኒኮች በመጠቀም ሰርች በማድረግ ሬቱ ወይም ደግሞ የሚጠቀምበት የአልጎሪዝም ሲስተም ምን ይመስላል። ለምሳሌ የምንሰራቸው ቪዲዮዎች ተከታታይ ከሆኑ ተከታታይ ወጥነት ያለው ቪዲዮ በሰዓት ገደብ አናላይዝ አድርገን በየትኛው ሰዓት ብንፖስት ነው ተደራሽ የሚሆነው የሚሉትን ሙሉ ካልኩሌሽኖች አልጎሪዝሙ ምን ይመስላል የሚለውን ማወቅና ማንበብ አለብን ማለት ነው። ሶሻል ሚዲያ አጠቃቀማችን ከአልጎሪዝም ጋር ሲሄድ ሞር ውጤታማ የሆነ የተደራሽነት ወይም ደግሞ ምርቶቻችን የማስተዋወቅ ማለት ነው። እነዚህን ኮንሲደር ብናደርግ የተሻለ ነው።